አልማዝ በተፈጥሮ መንገድ እንዴት እንደሚሰራ ልንገራችሁ። አልማዝ የሚሰራው HPHT በሚባል ፕሮሰስ ነው። HPHT ማለት ሃይ ፕሬሸር ሃይ ቴምፕሬቸር ማለት ነው። አንድ አልማዝ ከመሆኑ በፊት 4 ደረጃዎችን ያልፋል። አንደኛ ከምድር በታች ከ300 እስከ 600 ኪሎ ሜትር ዝቅ ብሎ መቀመጥ። ሁለተኛ ከፍተኛ ሙቀት መታደል ከ1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ መቀመጥ። ሶስተኛ ከፍተኛ ጭነት ማግኘት። አራተኛ ለረጅም ጊዜ ውስጥ በእነዚህ ሁኔታዎች መቆየት። እንግዲህ አንድን የድንጋይ ከሰል ወስዳችሁ ከምድር በታች 600 ኪሎ ሜትር ብታወርዱት 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ብታኖሩት በከፍተኛ ፕሬሸር ውስጥ ብታስቀምጡትና ለረጅም ጊዜያት በዚያ ሁኔታ ውስጥ ብትተዉት ከሰሉ አልማዝ ይሆናል። ከሰሉ ወደ ዳይመንድነት ይለወጣል። አንዳንዶቻችሁ በህይወት ግራ ይገባችኋል። በጣም የሚወዷችሁ አምላካችሁ በጓደኞቻችሁ በታች 600 ኪሎ ሜትር አውርዳችሁ ይሆናል። በማይገባችሁ ፈተና 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ አስቀምጧችሁ በማጣት በመገለል በመገፋት ለረጅም ጊዜያት እየተፈተናችሁ ምንድነው እየተካሄደ ያለው ብላችሁ እስክትጠይቁ ድረስ ለ5 ዓመት ለ10 ዓመት ከሰው ከወዳጅ ከዘመድ ከጓደኛ ዝቅ አድርጓችሁ ይሆናል። ምን ማለት ነው የሚወደኝ አምላክ ይሄንን የሚፈቅደው ስትሉ አልማዝ አድርጎ ሊሰራችሁ ውብ አድርጎ ሊሰራችሁ የምታበሩ አድርጎ ሊያበጃችሁ እንቁ ዳይመንድ አልማዝ ሊያደርጋችሁ ስላሰበ ነው። አልማዝ 7 ባህሪዎች አሉት። አንደኛ ጠንካራ ነው። ወስዳችሁ በድንጋይ ቀጥቅጡት አይሰበርም። በሰይፍ ምቱት አይሰነጠቅም። በመጋዝ ገዝግዙት አይቆረጥም። አልማዝ በብረት ለመቁረጥ ሞክሩ አይቆረጥም። ጭራሽ ብረቱ ነው የሚቆረጠው። በአልማዝ ግን ድንጋይ ይፈርሳል። አልማዝ የሚቆረጠው በሌላ አልማዝ ነው። ሁለተኛ የአልማዝን ባህሪ ልንገራችሁ። ከፍተኛ የማንጸባረቅ ኃይል አለው። ሪፍራክቲቭ ኢንዴንስ ይባላል። የተቀበለውን ብርሃን መልሶ የማብራት ባህሪ አለው፣ ያንጸባርቃል። ሶስተኛው የአልማዝ ባህሪ የተቀበለውን የፀሐይ ብርሃን ነጩን ብርሃን ወደ ተለያዩ በርካታ ቀለማት የመበተን ችሎታ አለው። አራተኛው የአልማዝ ባህሪ እጅግ በጣም ንጹህ ነው። አልማዝ የሚታወቀው በንጹህነቱ ነው። አምስተኛ የአልማዝ ባህሪ በእሳት አይቃጠልም። አንድ ቤት ውስጥ አልማዝ አለ እንበል። የአልማዝ ያለበት ቤት ሙሉ ለሙሉ በእሳት ቢቃጠል አልማዙ ምንም አይሆንም። በነበረው ቅርጹ በነበረው ንጽህናው እናገኘዋለን። የሚያስገርመኝን 6ኛውን ባህሪ ልንገራችሁ። ወርቅ ላይ አሲድ ድፉበት፣ ወርቁ ይበላሻል። አልማዝ ላይ አሲድ አፍስሱበት፣ ምንም አይሆንም፣ አይበላሽም። የመጨረሻውና 7ኛው የአልማዝ ባህሪ በጣም ውድ ነው። በጣም ውድ። የአውራጣትህን ራስ የምታክል ዳይመንድ አንድ ትልቅ ፎቅ ይገዛል። በጣም ውድ ነው። ከጓደኞቻችሁ በታች 600 ኪሎ ሜትር ወርዳችሁ በ1200 ዲግሪ ሴንቲግሬድ ስቃይ ውስጥ ያለፋችሁ በፕሬሸር ውስጥ ለበርካታ ዓመታት ያለፋችሁ እናንተ አልማዝ ሆናችሁ የተሰራችሁ ሰዎች ናችሁ። ሰዎች ጠጠር ብትመስሏቸው አልማዞች ናችሁ። ዋጋችሁ በጣም ውድ ነው። ከተማሩ ሰዎች ይልቅ ብዙ ዲግሪ ከያዙ ሰዎች ይልቅ በመከራ ያለፉ ሰዎችን አከብራለሁ። ዋጋ የከፈሉ ሰዎችን አከብራለሁ። በስቃይ ውስጥ ያለፉ ሰዎችን በእጅጉ አከብራለሁ። ምክንያቱም ዋጋቸው በጣም ውድ ነውና። አበቃን። በቸር ቆዩን።